አድዋ 00 ፒያሳ ፊት ለፊት የሚገኝ ሞል ነው። አጠቃላይ ዋጋቸው እንግዲህ 2,300,000 ብር ጀምሮ ነው እዚህ ሞል ውስጥ እየተሸጠ ያለው ሱቅ ማለት ነው። 450,000 ብር ብቻ ከፍላችሁ መያዝ ትችላላችሁ። ዛሬ በአዲስ ቪዲዮ መተናል። ሳምንቱን ጠብቀን ተገናኝተናል። እንደምንቆያችሁ ዛሬ የምንገኘው ፒያሳ ነው። መሀል ፒያሳ አድዋ 00 ፊት ለፊት በመልሶ ማልማት እየተገነቡ የሚገኙ ኮሜርሻል ሞሎች አሉ። እነሱን እናያለን። 14 ካሬ ጀምሮ እየተሸጡ ነው ያሉት በ2 ሚሊዮን ብር አጠቃላይ ዋጋ ማለት ነው። እነዚህን ምን ላይ ናቸው፣ ምን እየተሰራ ነው የሚለውን እንዲሁም በአጠቃላይ ደግሞ ማስተር ፕላኑን አብረን የምናይ ይሆናል። እንደ አዲስ እየለማ ያለው ሰፈር ምን ያካቷል የሚለውን በደንብ እናያለን። ተከታተሉ። እዚህ ጋር አጠገቤ ላይ እንደምታዩት እንግዲህ የከተማው ማስተር ፕላን ነው ያለው። እዚህ አድዋ 00 ፒያሳ መልሶ መልማት ላይ የመጀመሪያው ሰፈር ነው እንግዲህ እዚህ ላይ ምን ይመስላል የሚለውን አዲሱ ማስተር ፕላን በደንብ አሳያችኋለሁ። ከዛ ደግሞ ይሄኛው ሞል አሁን እየተገነባ ያለው ሞል ደግሞ ምኑ ጋር ነው ያለው የሚለውንም ማስተር ፕላኑን ተንተርሰን በደንብ እናያለን። አብራችሁን ቆዩ። ሙሉ ማስተር ፕላኑ ላይ ስናይ እንግዲህ ከዚህ ስንጀምር ይሄኛው ክቡ ነው የሚታየው ማለት ነው። ጊዮርጊስ አደባባዩ ነው። በዚህ ሳይድ በግራ ሳይድ ደግሞ ከአደባባዩ ማለት ነው የከተማ አስተዳደሩ ቢሮ አለ። እዚህ ጋር ደግሞ በትሪያንግል መልክ የምናየው ሙሉ የአድዋ 00 ሙዚየም ነው ማለት ነው። ከሱ ፊት ለፊቱ ተሻግሮ ደግሞ ያለው ቦታ በቀኝ በኩል ያለው ሙሉ ይሄንን ይዞ ማለት ነው G+5 የሆኑ ኮሜርሻል ሞሎች ብቻ ነው የሚገነቡት ማለት ነው። አሁንም እየተገነቡ ያሉት እንደዛው ነው። እዚህ ጋር ዳይሬክት ከትሪያንግሉ ፊት ለፊት ወይም ከአድዋ 00 ከሙዚየሙ ፊት ለፊት ያለው አስፓልት ነው መሀል ላይ ያለው። ከዚህ ከአስፓልቱ ተሻግረን ከአድዋ 00 ዳይሬክት እንደተሻገር እንግዲህ አራዳ ሞል ነው ያለው። በመንግስት የተገነባ ያለ ግዙፍ ሞል ነው ይሄም እዚህ ላይ ማለት ነው። ወደዚህ ስንመጣ ደግሞ እዚህ ጋር ትልቅ መዝናኛ አለ የታጠረ ከዋናው ከአደባባዩ ፊት ለፊት ማለት ነው። ይሄም ፍሪ ስፔስ የሆነ መዝናኛ ነው። ትልቅ የሆነ የዋተር ፓርክ ይይዛል። ከዛ በተጨማሪ ደግሞ በዚህኛው መንገድ ወደ ሀገር ፍቅር የሚሄደው መንገድ ነው ይሄኛው። ከአደባባዩ ዳይሬክት ስንወርድ ወደ ሀገር ፍቅርን እዚህ ጋር እናገኛለን። ሀገር ፍቅር አለ። ከሀገር ፍቅር ፊት ለፊት ያሉት እነዚህ ሙሉ ይሄንን ይዞ ሞሎች ናቸው ማለት ነው። እዚህ ጋር ደግሞ በሌላ ትሪያንግል የምናየው ደግሞ ከአስፓልቱ ቀጥሎ ማለት ነው ሙሉ የሪክሬሽናል ቦታ ነው ወይንም ፓርክ ነው ማለት ነው። እነዚህ ሚኒ የሆኑ ሰው ሰራሽ ሐይቆችን ይይዛል። በጣም ግዙፍ ፋውንቴኖች አሉት። ሰው የሚያርፍበት የሚዝናናበት ነው ማለት ነው። እዚህ አካባቢ የሚመጣ ሰው በሙሉ የሚዝናናበት ወይም የሚያየው ቦታ ነው እዚህ ጋር ያለው ማለት ነው። ከሱ ቀጥሎ መሀል ላይ ሌላ 20 ሜትር መንገድ አለ። እሱን እንዳለፍን ደግሞ ከሀገር ፍቅር ቲያትር ፊት ለፊት እነዚህን አሁን እየገነባን ያለ ነው ወይም ዛሬ ስለምናወራው ሳይት የሚገኝበት ሎኬሽን ነው ማለት ነው። እዚህ ጋር ያሉት ናቸው ማለት ነው። እነዚህ ሱቆች ናቸው እንግዲህ ከ14 ካሬ ጀምሮ እስከ 100 ካሬ እስከ 200 ካሬ መገጣጠምም ስለሚቻል ትልቁን ማለት ነው። ትንሹ ደግሞ 14 ካሬ ሜትር ጀምሮ እየተሸጠበት ያለው ሞል ነው ማለት ነው። ሌላው እዚህ ፊት ለፊት ላይ ስናይ እንግዲህ ይሄኛው እዚህ ጋር የምናያቸው ቦታዎች ደግሞ G+5 ሆኖ አሁን የተገነቡ ሞሎች አሉ በመንግስት ማለት ነው። ከዛ ቀጥሎ ደግሞ እዚህ ጋር የምናየው አረንጓዴ ስፍራ በሙሉ የአራዳ ፓርክ ነው የምናገኘው። ስለዚህ እዚህ ፓርክ የሚመጣም ሰው ወደዚህኛውም ላይ እዚህኛው ጋር መዝናኛውን ቦታ አድዋ 00 የሚመጣ ሰው በሙሉ እነዚህን ኮሜርሻል ቦታዎችን ይጠቀማል ማለት ነው። እዚህ ጋር ያለው እንግዲህ አሁን ዛሬ የምናየው ቢልዲንግ ማለት ነው G+5 የሆነ ኮሜርሻል የሆነ ሱቆችን ብቻ የያዘ ግዙፍ ሞል ነው። 5ኛ ፍሎር ላይ ትልቅ የሆነ ብራንድ የሆነ ሬስቶራንት አለ ሙሉ ፍሎሩ ማለት ነው። ወደ ገበያ ሲመጣ ሰው ማረፍ መዝናናት ስላለበት 5ኛ ፍሎር ላይ ሬስቶራንቶች ነው የሚኖሩት ማለት ነው። ከዛ ቀጥሎ ግን ከግራውንድ ጀምሮ እስከ 4ኛ ፍሎር ድረስ ሙሉ ለሙሉ ኮሜርሻል ሱቆችን ማግኘት እንችላለን ከ14 ካሬ ጀምሮ ማለት ነው። እነሱን በ20% መክፍያ ብቻ ማግኘት እንችላለን። እንግዲህ ሳይቶቹ እዚህ ጋር ያለው ኮሜርሻሉ በሙሉ ወርቅ ቤቶች የነበሩበት ነው አሁን በዘመናዊ መንገድ እየተሰራ ያለው ማለት ነው። ስለዚህ ወርቅ ቤት የነበሩበት በሙሉ ኮሜርሻል ሆኗል አሁን እነዚህ ቦታዎች ማለት ነው። ስለዚህ በዘመናዊ መንገድ ወርቅ ቤቶቹንም ወደፊት መልሰን ታሪካዊነቱን ጠብቆ የሚካተት ነው የሚሆነው። ይሄኛው መንገድ እንግዲህ ከ4 ኪሎ የምንመጣበት መንገድ አለ። ከዚህ ሳይድ ደግሞ ከሜክሲኮ የምንመጣበት ቦታ ነው ያለው። ስለዚህ ሙሉ ትሪያንግሉን እዚህ ጋር ያለውን ኮሜርሻል ፓርክ ነው የሆነው ማለት ነው። ፒያሳ እንግዲህ እንደ አዲስ ነው እየለማ ያለው። ስለዚህ መኖሪያ የሚሆነው ከዚህኛው ከዳይሬክት ከኮሜርሻሉ ቀጥሎ ያለው
ፓርት ነው የሚሆነው ሙሉ መኖሪያ የሚደረገው። እዚህ ላይ ያሉት ግን ሙሉ ኮሜርሻል ናቸው። ስለዚህ ወደፊት ገበያ ተብሎ ሲወጣ አንድ ቦታ ነው የሚኖረው። በጣም ግዙፍ ሞል አለ። በቃ እዛ ነው ሰርኩሌት የሚደረገው ማለት ነው። ይሄን ይመስላል። ይህ እንግዲህ አሁን ያለንበት ሞል G+5 የሆነ ኮሜርሻል ሞል ነው። አድዋ 00 ፒያሳ ፊት ለፊት የሚገኝ ሞል ነው። በአንድ ዓመት ከ6 ወር የሚረከብ ኮሜርሻል ሱቆችን ብቻ የያዘ ሞል ነው። G+5 ነው። ቅድም እንዳልኳቸው 5ኛ ላይ ሙሉ ሬስቶራንቶችን ነው የሚይዘው። ከግራውንድ ጀምሮ እስከ 4ኛ ፍሎር ደግሞ የተለያዩ ሱቆችን ነው የሚይዘው። ከ14 ካሬ ጀምሮ እስከ 100 ካሬ ድረስ በምትፈልጉት የካሬ አማራጭ መያዝ ትችላላችሁ እዚህ ሳይት ላይ። እዚህ አካባቢ እንግዲህ G+5 ሞሎች ብቻ ነው የሚገነቡት፣ አሁንም እየተገነቡ ያሉት ማለት ነው። ሙሉ ወደዚህ ከጀርባ የምታዩት ቦታ ሙሉ ወርቅ ቤቶች የነበሩበት ነው። ሰው ታሪካዊነቱን እንደያዘ እንደ አዲስ በዘመናዊ መንገድ በሞል ውስጥ የምናገኛቸው ነው የሚሆነው። ስለዚህ ወደፊት አዋጭ የሆነ ቦታ ነው ማለት ነው። ብናከራያቸውም እነዚህ ሱቆች በደንብ የሚያወጡ ሱቆች ናቸው ማለት ነው። አጠቃላይ ዋጋቸው እንግዲህ 2,300,000 ብር ጀምሮ ነው እዚህ ሞል ውስጥ እየተሸጠ ያለው ሱቅ ማለት ነው። ሱቅ መግዛት ለምትፈልጉ ይሄ ትክክለኛው አማራጭ ነው ብዬ አስባለሁ። ሚኒመም የምናገኘው እዚህ ህንፃ ውስጥ እንግዲህ 14 ካሬዎቹ ነው። አጠቃላይ ዋጋቸው 2,300,000 ብር ነው። የዚህ 20% ቅድመ ክፍያ ደግሞ 450,000 ብር ብቻ ከፍላችሁ መያዝ ትችላላችሁ። ቶታሉን የምትከፍሉ ደግሞ ከሆነ እንደዚሁ 10% ዲስካውንት የምታገኙ ይሆናል ማለት ነው። በ2 ሚሊዮን ብር ሱቅ እንግዲህ መሀል ፒያሳ ላይ እስካሁን አላገኘውም ማለት ነው። ስለዚህ ይሄ ሪከመንድ ማደርገው ሱቅ ለሚገዛ ሰው ትክክለኛው ቦታ ነው ማለት ነው። አሁን የምንገኘው እንግዲህ የቢልዲንጉ መሀል ላይ ነው። መሀሉ ያው ሞል እንደመሆኑ መጠን ኦፕን ስፔስ ነው። ኦፕን ዳውን ነው ያለው እስከ አራተኛ ፎቅ ጀምሮ እስከ ግራውንድ ድረስ ኦፕን ዳውን አለው በምታዩት መንገድ እየተሰራ ያለ ማለት ነው። ምክንያቱም ሞሎች ላይ ስንገባ እንግዲህ አንድ ትልቅ ሜን ጌት ነው የሚኖረው። ከዛ ዙሪያው ሙሉ በመስታወት ነው ፓርቲሽኑ የሚሰራው ማለት ነው። ውስጥ ከገባን በኋላ ሮቴት እያደረግን ነው ሱቆችን አክሰስ ማድረግ የምንችለው ማለት ነው። ስለዚህ ግራውንድ ፍሎር፣ ፈርስት ፍሎር፣ ሰከንድ ፍሎር፣ ሰርድ ፍሎር ምናምን ድረስ ያሉትን እያየን ነው እየተዟዟርን ምንገበያየው ማለት ነው። ስለዚህ ሎኬሽን ዋይዝ ቦታውን ነው የምናየው፣ መሀል ፒያሳ ነው። ስለዚህ ውስጥ ገብተን ያሉትን ሱቆች መርጠን መግዛት እንችላለን ማለት ነው። ይሄን ይመስላል በዛሬው ቪዲዮ። እንግዲህ ሱቅ መግዛት ለምትፈልጉ ሰዎች ትክክለኛው ቦታ ነው ማለት ነው። ቀጣይ ሳምንት ደግሞ በአዲስ ቪዲዮ እንገናኛለን። አፓርትመንቶችን ከተማ ውስጥ እየዞርን የምናይ ይሆናል። ሰብስክራይብ እያደረጋችሁ ተከታተሉን። ያለቁ ቤቶችንም እናያለን። ፕሮግረስ ላይ ያሉ ቤቶችንም እንደ ኢንቨስትመንት መግዛት ለምትፈልጉ እየዞርን እናቀርባለን ማለት ነው። ምክንያታዊ በሆነ ዋጋ የሚሸጡ ካምፓኒዎች ላይ ሪቪው እናደርጋለን። ሰብስክራይብ አድርጋችሁ ተከታተሉን። ለወዳጅ ዘመድም ሼር እያደረጋችሁ እንዲደርስ አድርጉ። መልካም ሳምንት።